አላረገዘችም እያላችሁ ነበር። ለኔም በውስጥ መስመር መታችሁ ጠይቅልን እውነታውን ይነገረን እያላችሁ ነበር። ያው እንግዲህ እውነታውን ከመረጃው ጋር ተይዞ ሁለተኛ ልጅ ተወልዶ ተረግዞ አይ ስህተት ነው ተረግዞ እና ቤተሰቦች በጣም እግዚአብሔር በጣም ደስ ያለኝ እኔ እንጃ አላውቅም። ደስታዬ እጥፍ እየሆነ ነው። ምክንያቱም በዓልን ከሷ ጋር አሪፍ ቆይታ ነው ያሳለፍኩት፣ ደስ የሚል ጊዜ። እንዲሁም ጌሙም ደግሞ አሸነፋ። በዛውም ምናልባት የሆነ ሰዓት ላይ ገብቼ ነበር ላይቭ ላይ ካያችሁ፣ ጌሙም ደግሞ አሸነፋ። እንደዛ በቃ ደስ ነው ያለኝ። ከደስታ ደስታ ነው እየሆነ ያለ ነውና፣ ግን ጌሙን በማሸነፍሽ ምን ተሰምቶሻል? በጣም ነው ደስ ያለኝ። ምክንያቱም አንዳንድ ሰው እንትን ይልሃል ምንም በቃ ነገር አትችልም ምናምን ብሎ ይገምታል እና እንደምችልም እና የኔም ፋሚሊዎች እንደሚችሉ ጭምር ነው ያሳዩትና በዛ በጣም ነው የተደሰትኩት፣ በጣም ነው ያኮራሁት። ደግሞ ጥያቄው ከነሱ ነበር የመጣው እንጫወት ምናምን ኦኬ እምቢ ብላቸው ፈርታ ነው ምናምን አይ በጣም እንትን ብሎ ነበር። ግን በድል የተጠናገሩ ገባውበት በድል በዝረራ ዘረሽ ታቻቸውና አብሽ ያረቀቱልሽ ያው እንግዲህ ብራዘር እንግዲህ ወንድር ነበር ይባሩ ፍሬ ማረዘር እንዲ በዛት አባት ደስ ይለዋል። ሁለተኛ ልጅ ሰያ ፍሬው ያማረ ኮንግራ ብራዘር ሁለተኛ ልጅ ተደግሟል ይላል። ሁለተኛ ልጅ ተረግዟል። ወንድም አለም ምን ትችላለሽ አንቺ? ሩታ ሲጀመር ትችላለች። ብራዘር ወንድሜ በጣም ደስ ብሎኛል። የምር ቃላት የለኝም። እና ሁለተኛ ልጅ ሩታ አርግዛለች እና ያው ውጤቱ ለቤተሰቦች አሳይተናል። አንተም ወንድም አለም በጣም ደስ ብሎኛል። የምር በጣም ዛሬ የደስታችን ቀን ነው ቤተሰቦች፣ ዛሬ የደስታችን ቀን ነው አለ ሩታ። አዎ ያኔ እንደዚህ ደስ ካለኝ አባወራው ደግሞ ምን ያክል ደስ እንደሚለው የታወቀ ነው፣ ግልጽ ነው። የመቼ ነው ማለት ያው ነው ያው ስሙን ነው